እንደምታዩት ይሄ ፕሮጀክት ግራውንዱ ተጀምሮ የቆመ ነው። ከአንድ ዓመት በላይ አስቆጥሯል። ዓላማው ምንድነው? ተማሪዎቻችን ከኬጂ ጀምረን ይዘናቸው የመጣናቸው ተማሪዎች የሚቀጥሉትን 9ኛ እና 10ኛ ክፍል 11ም ኔክስት 12ም እያለ እስከ ኮምፕሬሄንሲቭ ደረጃ እስኪደርሱ እዚህ እንዲማሩ በሚል ታስቦ የተጀመረ ነው። እነሱን ማስቀጠል የአቅም ጉዳይ ስለገደበው እናንተ ይህን የምትመለከቱ የተጀመረው ቢልዲንግ ለማስጨረስ አቅም አንሶናል። ስለዚህ ይህን አቅም ደግሞ እናንተ በተቻላችሁ አቅም እንድታገዙን በአላህ ስም እንጠይቃለን። ሆኖም አባጅፋር ትምህርት ቤት ይህን ማስቀጠል ያልቻለበት ጉዳይ ይሄ ከኋላ የምናየው ፕሮጀክት እንኳን ተጀምሮ ብዙ ልጆቻችን እኛ ጋር ከኬጂ ጀምሮ ተምረው ተነስተው 8ኛ ክፍል ካስፈተንን በኋላ ልጆቹ እኛን ለቀው የሚሄዱበት ሁኔታ ስላለ ከዚህ የሚወጡ ያፈራናቸው ተማሪዎች የበቁ ተማሪዎቻችን ይወጡና በሚሄዱበት ሌላ ትምህርት ቤቶች እዚህ የለመዱትን ኢንቫይሮንመንት አያገኙ። ስሜ ሲያማምር ይባላል። አባጅፋር ትምህርት ቤት 8ኛ ክፍል ተማሪ ነኝ። ከድሮ ጀምሬ ተምሬያለሁ፣ ግን እዚህ እስከ ተማርኩት ድረስ በጣም ደስተኛ ነኝ። ግን 9ኛ ክፍል ባለመኖሩ በጣም ተሰምቶኛል እና ለሱ 8ኛ ክፍል ተማሪ በመሆኔ 9ኛ ክፍል የለም። 8ኛ ክፍል ከጨረስኩ በኋላ 9ኛ ክፍል የት እንደምገባ አላውቅም። ደግሞ ዲን እዚህ እንሰግዳለን፣ ቁርአን እንቀራለን። በዲን በኩል በጣም ደስ የሚል ነው እና በቁርአን እንቀራለን፣ ትምህርት እንማራለን። ሆኖም ግን 9ኛ ክፍል ባለመኖሩ ከዚህ ትምህርት ቤት ልንሰናበት ነው። እባካችሁ በምትችሉት አቅም በአላህ ስም ጠይቃችኋለሁ፣ እርዱ። السلام عليكم ورحمة الله وبركاته. كبجمتوتا ميديا بركة أن أبقانكو أفساغالين جدما كانت في كتا توربا فارايي كرافون دراتيس كتا سدد اتفوفونكو وانهي نفنف كتا فيدينكو كتا ساقل أباجي فارما اتفوفودا كتان ساقل مو أكو مبيكامو جلقابا ميكي جدو تيوان هافف أكا إني اتنوفوفامو باي إف ibbaan ibbatti hin barbaanna. Manni barumsaa Abbaajifaare akkuma beekamu mana barumsaa Islaamaati. Akhlaaqaa fi tawhiidaan nu guddisaara. Alhamdulillah. Sanaafuu akkana tawhiida keenyaa fi akhlaaqa keenya barataa itti fufuu waan barbaannuuf kara fuulduraattis 9 fi 10 hanga 12tti akka nuuf baramu kabajaaniif isin gaafanna. Jamtoota hordoftoota miidiyaa barakaa assalaamu alaykum warahmatullahi wabarakaatuh. Maqaan koo Rahmat Hamidan jedhama. Kutaa barumsaa Abbaajifaar kutaa 7ffaan baradha. أما كما بيكمو رجعشين قبل أفمق عربيتين أما كتات ربفاء داك رفل درات كتاس الدفاع التنسيب كتاس الرفاع وان تانيف ما مكتان سقلفان إجارة مالك يجدو تلعب تيرا كنافو أكسيني ديجرسنو جوتن أكنو كتاس الرفاع متي جالك أمنو من بين ساكون توحيدان أخلاقان نقول دسارة وانتي فالحمد لله أكو مسيني ديجرسنو جوتن من عربيتين سنقافنا. السلام عليكم ورحمة الله وبركاته. كبجمتوتا داوتوتا ميديا بركة السلام عليكم ورحمة الله وبركاته. مكانكو أبسات اللهم جئما كنن برد من برمسا Abbaajifaar akkuma beekamutti an fulduree keessan kanan dhaabadhe kutaa 8ffaa waan baradhuuf gaafa ministirii darbu kutaa 9ffaa mana barumsaa Abbaajifaaritti waan itti fufuu barbaaduuf piroojeektii jalqabamee hafe kana akka ittiin nu xumurtan isiniin kadhadha. Kan biraa immoo laayibrarii fi kutaan kompiitaraa keenya waan bicu taateef isiis akka nu qajeelchitanu hin barbaanna. ዋና ደገፈተኒፍ ገለቶማ ስሜ ዑመር ባሲውን ይባላል። የመማረው አባጅፋር አንደኛ ደረጃ እና ኬጂ ትምህርት ቤት ነው። እዚህ መማር ከጀመርኩኝ ከኬጂ ጀምሮ የተማርኩኝ ነው። ብዙ ጉድለቶች አሉ እዚህ ትምህርት ቤት ውስጥ። እሱንም ለመሙላት እናንተ ለመጠየቅ ነው እዚህ ጋር የቀረብኩት። ይሄ ትምህርት ቤት በጣም ትልቅ ነው። ቦታ አለ ግን በደንብ አልተጠቀምንም። ቦታው ላይ ክላሶች ትንሽ ይጠባሉ፣ ቢሰፉ ደስ ይለናል። መስጂዳችንም ትንሽ አይበቃም። ፀሐይ ላይ ነው እየሰገድን፣ አንዳንድ ልጆች ፀሐይ ላይ ይሰግዳሉ። እሱንም ለመጠየቅ እንፈልጋለን። ከዛን እኔ 7ኛ ክፍል ተማሪ ነኝ። ቀጣይ ዓመት 8ኛ መማሪያ አይቀርም። ከዛንም 9 ይቀራል።
9 ደግሞ ተጀምሮ ቆሟል። እሱንም እንዲቀጥልልን እንፈልጋለን። ስላዳመጣችሁኝ አመሰግናለሁ። ስሜ ካሊም መሐመድ ይባላል። የምማረው አባጅፋር ትምህርት ቤት ነው። ክፍሌ 7ኛ ክፍል ነው። ቀጣይ ዓመት የ8ኛ ክፍል ተማሪ ነኝ። በ8ኛ ክፍሎች አሁን በዚህ ሰዓት ወደ 9 ሲያልፉ ብዙ የሚቸገሩ ልጆች አሉ። ቀጣይ ያለፈው ዓመትም 8 እዚህ ተምሮ 9ኛ ገብተው ሌላ ትምህርት ቤት የተቸገሩ ልጆች አሉ። አባጅፋር ትምህርት ቤት በአኽላቅም በትምህርትም በአካዳሚም በአኽላቅም የሚታወቅ ትምህርት ቤት ነው። አብላጫውን ደግሞ ለዲን የሚሰጥ ትምህርት ቤት ነው። 9ኛ ክፍል ተጀምሮ መሀል ላይ ቆመዋል በአቅም ጉድለት። ስለዚህ በአላህ ስም አግዛችሁን ትምህርት ቤታችንን የላቀ ደረጃ ላይ እንድታደርሱልን በአላህ ስም ጠይቃለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ አህመድ አብዱረዛቅ እባላለሁ። የምማረው አባጅፋር ትምህርት ቤት ነው። አሁን እኔ 7ኛ ክፍል ነው የምማረው። የሚቀጥለው ዓመት 8ኛ ክፍል እማራለሁ። 9ኛ ክፍል እዚህ መቀጠል ስለምንፈልግ በዛው ግን ብዙ ችግሮች ስላሉብን እኛ መቀጠል አልቻልም እና እኛን ለምታግዙ እናንተን እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ስሜ ስቲና ብያ እባላለሁ። በአባጅፋር ትምህርት ቤት ውስጥ ነው የማስተምረው። አባጅፋር ትምህርት ቤት ከ10 ዓመት በላይ እድሜ ያለው ትምህርት ቤት ነው እና በዚህ ትምህርት ቤት ውስጥ እኔም አስተማሪ ነኝ። አንድ አለን የምንለው ትምህርት ቤት ነው። ይሄ አባጅፋር ትምህርት ቤት የሚገኘው እንግዲህ ኦሮሚያ ክልል ጅማ በምትባል ከተማ ሰጦ ሰመሮ ወይ ደግሞ ፍሩስታሌ በሚባል አካባቢ ነው የምንገኘው እና በጣም ሰፊ ቦታ አለን፣ ሰፊ መሬት ይዘናል። ግን ደግሞ ብዙ መስራት ይጠበቅብናል። እንደ ጅማ ኢስላማዊ ትምህርት ቤት ብዙ ነገሮችን የምንሰራበት ትምህርት ቤት ነው። ሆኖም ግን ብዙ ክፍተቶች ያሉበት ትምህርት ቤት ነው። እንደ ኢስላም ብዙ ማድረግ ብዙ መስራት ስንችል ወደ ኋላ የቀረንበት ነው። ይሄ ከኋላ የምናየው ፕሮጀክት እንኳን ተጀምሮ ብዙ ልጆቻችን እኛ ጋር ከኬጂ ጀምሮ ተምረው ተነስተው 8ኛ ክፍል ካስፈተንን በኋላ ልጆቹ እኛን ለቀው የሚሄዱበት ሁኔታ ስላለ እባካችሁ ደጋግ ሙስሊሞች ይሄን ጉዳይ እንድታዩልን ብለን በአክብሮት በታላቅ ከአላህ ጋራ በአላህ ስም እንጠይቃችኋለን። ይሄን ፕሮጀክት ጨርሱልን። በጣም የችግር ሰለባ እየሆንን ነው። ሴት ልጆቻችንን ከዚህ እየለቀቅን ነው። እኛን ለምደውን ሲያበቁ ሄደው ሌላ ቦታ ገብተው ከእጃችን እያመለጡን ነው። በጣም ብዙ ችግር ውስጥ ነን። ደጋግ ሙስሊሞች ድረሱልን እባካችሁ እርዱን ብዬ አሳስባለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሙስሊሞች ይሄን ቪዲዮ እየተመለከታችሁ ላላችሁ ዛሬ አንድ አጭር መልእክት ይዤ ፊት ለፊታችሁ ቁሜ ተገኝቻለሁ። ይህም ስለ አንድ ትምህርት ቤት ላወራችሁ ፈልጌ ነው። ያም ትምህርት ቤት በኦሮሚያ ክልል በጅማ ዞን ጅማ ከተማ ሰጦ ሰመሮ በሚባል ቀበሌ ይገኛል። የዚህም ትምህርት ቤት ስም አባጅፋር ይባላል። ዋናው እናንተ ፊት ለፊት እንድቆም የሚያደርገኝ ጉዳይ ምንድነው? አባጅፋር የሚባለው ትምህርት ቤት አካዳሚካሊና በአክላቅ ደረጃም ተማሪዎችን ይዞ ማህበረሰብ ተኮር በሆነ መልኩ እውቀትን ሼር እያደረገ ያለ ትምህርት ቤት ነው። አካዳሚካሊም ዲንም አክላቅ ላይ እየሰራ ብቁና ጥሩ ዜጋ እያመረተ ያለ ትምህርት ቤት ነው። በነገራችን ላይ እንድትገነዘቡት የምፈልገው ነገር ይህ ትምህርት ቤት ለትርፍ የተቋቋመ ትምህርት ቤት አይደለም። ማህበረሰቡን እንዳልኳችሁ ማህበረሰብን የማብቃት ሙስሊሙን ማህበረሰብ ማለት ነው የማብቃት ስራ ላይ ተሰማርቶ ያለ ትምህርት ቤት ነው እና አንድ አጀንዳ አለን ዛሬ። አጀንዳው ምንድነው? ተማሪዎቻችን እንደሚታወቀው አባጅፋር ትምህርት ቤት ስራ ከጀመረበት ጊዜ አንስቶ ከኬጂ እስከ 8ኛ ክፍል ያሉ ተማሪዎችን የሚያስተምረው። እናም ተማሪዎቻችን ከኬጂ እስከ 8ኛ ክፍል ተምረው ከዛ በኋላ ወደ ሌሎች ትምህርት ቤቶች ነው የሚሄዱት። ምክንያቱም ምንድነው ሲባል አባጅፋር ትምህርት ቤት አቅሙ ያለው ከኬጂ እስከ 8ኛ ክፍል ብቻ ስለሆነ
ከዛ በኋላ ከዚህ የሚወጡ ያፈራናቸው ተማሪዎች የበቁ ተማሪዎቻችን ይወጡና በሚሄዱበት ሌላ ትምህርት ቤቶች እዚህ የለመዱትን ኢንቫይሮንመንት አያገኙ። በጣም እየተቸገሩብን ነው ያሉትና አካዳሚካሊ ባይሆንም በአክላቅ ደረጃ እዚህ የለመዱትን ነገር እያጡ በጣም እየተቸገሩብን ነው። ያን ታሳቢ በማድረግ አንድ ፕሮጀክት ተጀምሮ ነበር። እንደምታዩት ይሄ ፕሮጀክት ግራውንዱ ተጀምሮ የቆመ ነው። ከአንድ ዓመት በላይ አስቆጥሯል። ዓላማው ምንድነው? ተማሪዎቻችን ከኬጂ ጀምረን ይዘናቸው የመጣናቸው ተማሪዎች የሚቀጥሉትን 9ኛ እና 10ኛ ክፍል 11ም ኔክስት 12ም እያለ እስከ ኮምፕሬሄንሲቭ ደረጃ እስኪደርሱ እዚህ እንዲማሩ በሚል ታስቦ የተጀመረ ነው። ነገር ግን እንደምታውቁት መጀመሪያ ሐሳቤን ሲጀምር እንዳነሳው ትምህርት ቤቱ ለትርፍ የተቋቋመ ድርጅት ስላልሆነ የሚያገኛትን ጥቂት ክፍያ እዚህ ውስጥ ላሉ መምህራንና ስታፎች ክፍያ የደሞዝ ክፍያ ነው ያጣራውና ገንብቶ ያን ደረጃ ለማድረስ አቅም ገድቦናል ማለት ነው። ዛሬ ፍለፊታቸው የቆምንበት ምክንያት ይሄ ነው። ይሄን ቪዲዮ የምትመለከቱ ሙስሊም ወገኖቻችን እባካችሁ ያለን አንድ እስላማዊ ትምህርት ቤት አባ ጅፋር ነው እንደ ጅማ ዞን። ይሄን ትምህርት ቤት ባለን አቅምና በቻልነው አጋጣሚ እናሳድግ፣ ከጎኑ እንቁም፣ የቻልነውን ነገር እንድናደርግ እናንተም ከጎናችን እንድትሆኑና እንድታግዙን በአላህ ስም እንጠይቃችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የተወሰነ ነገር ለማለት እዚህ ፊት ለፊታችሁ እንገኛለን። እንደ ጅማ ዞን አባ ጅፋር ትምህርት ቤት እስላማዊ ትምህርት ቤት በመሆን ልጆቻችንን ከኬጂ እስከ 8ኛ ክፍል ድረስ በማብቃት ላይ ይገኛል። ሆኖም አካዳሚካሊም በተጨማሪ የዲን ትምህርቶችን በተለያዩ ዘርፎች ሲሰጥ ያለ ትምህርት ቤት በመሆኑ ልጆቻችን ከኬጂ ጀምረው እስከ 8ኛ ክፍል ብቁ ሆነው አቅማቸው ወደ 9ኛ ክፍል ወይም ደግሞ ወደ 9ኛ ክፍል በሚሸጋገሩበት ሰዓት ሌሎች ትምህርት ቤቶች ላይ በመሄድ እንዲማሩ ያለበት ሁኔታ ነው ያለው። ሆኖም ያ የሆነበት ምክንያት ምንድነው? 9ና 10 ከዛም በላይ እዚህ አባ ጅፋር መቀጠል ስላልቻሉ ወይም ደግሞ የተሟላ አቅርቦት ስለሌለ ወደ ሌሎች ትምህርት ቤቶች ትራንስፈር ያደርጋሉ። በዚህ ሁኔታ ልጆቻችን በዲን ተገንብተው በአኽላቅ ተኮትኩተው ያደጉ ልጆቻችንን ወደ ተለያየ ማህበረሰብ ውስጥ በሚቀላቀሉበት ሰዓት የተለያዩ ተጽዕኖዎችን የተለያዩ ኢንቫይሮንመንቶችን መልመድ ከባድ ሆኖባቸዋል። ሀታ ከሰላት ጀምሮ እዚህ በእያንዳንዱ ሰዓት ላይ ያላቸውን የሰላት ሁኔታ በመከታተል ሰግደው ከወጡ በኋላ በሌላ የዲን ትምህርቶች ተኮትኩተው ብቁ ሆነው ይወጣሉ። በዚህ የተነሳ ወደ 8ኛ ክፍል ወይም ከ9 በኋላ ባለው ክፍል ላይ አስቸጋሪ ሁኔታ ተከስቷል። ይህ ሆኖ ምንድነው? የማያውቁትን ኢንቫይሮንመንት መልመድ ከባድ እየሆነባቸው ነው ያለው። ሰላት በስርዓት የማይሰግዱበት ትምህርት ቤት ሊማሩ ይችላሉ፣ በደረሱበት ቦታ ሁሉ ማለት ነው። ስለዚህ እነዚህን ልጆች ያደጉ በስርዓት የተማሩ ወይም ደግሞ ብቁ ሆነው ያሉትን ልጆች ለማስቀጠል አንደኛው አማራጭ አባ ጅፋር ትምህርት ቤት ብቻ በመሆኑ እሱ ደግሞ አሁን የአቅም አቅርቦት በማጣቱ ወይም ደግሞ እነሱን ማስቀጠል የአቅም ጉዳይ ስለገደበው እናንተ ይህን የምትመለከቱ የተጀመረው ቢልዲንግ ለማስጨረስ አቅም አንሶናል። ስለዚህ ይህን አቅም ደግሞ እናንተ በተቻላችሁ አቅም እንድታገዙን በአላህ ስም እንጠይቃለን። ሆኖም አባ ጅፋር ትምህርት ቤት ይህን ማስቀጠል ያልቻለበት ጉዳይ እንደ ሲመሰረትም በበጎ ሁኔታ የተመሰረተ በመሆኑ ከተማሪዎች የሚያስከፍላቸው ክፍያ በጣም ጥቂት በመሆኑ እሱንም ተማሪዎችን ለመምህራን ደሞዝ እና ለአንዳንድ አስተዳደራዊ ጉዳዮች ብቻ የሚከፈል ክፍያ እንጂ በቂ ክፍያ አልነበረም። ምክንያቱም በውስጡ ብዙ የቲም ልጆችን፣ ችግረኛ ተማሪዎችን ይዞ እያስተዳደረ ያለ ድርጅት ነው። ስለዚህ ይህን ቪዲዮ የምትመለከቱ አካላት በሙሉ ያለንን የአቅም ችግር አይታችሁ አባ ጅፋርን እንድታስቀጥሉልን ስንል በአላህ ስም እንጠይቃለን። አመሰግናለሁ።